ከአብርሽ ጋር ማወራን እሷንም አወሯት ትንሽ እሷ ከሷ ጋር ለመግባባት ተፈጥሯል። እሷ ጭራሽ የምትሰማኝ ነው አለችም። ባህሪዋማ ከባድ ነው። እንዳይገናኙ ማለት ነው። በቃ አሁን ደግሞ እንትና ጋር እየሄድኩ ነው። ሩታ ላገኛት እየሄድኩ ነው። ትንሽ በቃ እንድትረዳው ላናግራት ቤት እየሄድኩ ነው። አሁን ለእነሱ ሙሉ ገዝቼ እየሄድኩ ነው። አሁን የደወልክልኝ አራቀለች። እኔ እኮ ሩታን እኮ ምን ያክል እንደምትወዳት እኮ በጣም ነው የማውቀው። ጥርሴ ተነቃንቋል ምናምን እያለ እንትን እያለ ነበር። የሆነ መጥሪያ ምናምን ነገር በቤተሰብ አስወጥቷል መሰለኝ። ኧረ በቃ እሺ። እኔ አሁን ሁሉ ነገር ችግር እኮ የለውም እዩ እሱን ነው የምልህ እኮ ነው። እኛ የሆነ ችግር በደረሰባቸው ቁጥር ቡታየራ ብቻ ቁጭ ብለን ነገሮችን መፍታት በጣም ይከብዳል እኮ። ቡታየራ ላይ ብቻ ቁጭ ብለን እኔ አሁን ምን አሰብኩኝ፣ በቃ እኔ ካሁን በኋላ የትኛውም ነገር እነሱ ላይ ቢፈጠር የትኛውም ነገር አብርሃም ሩታ ላይፋቸው ላይ የትኛውም ነገር የሚደብር ነገር ሰው ሲያደርግ ቁጭ ብለን ማየት የለብንም። ቡታየራ ቢያንስ እኔ ካሁን በኋላ በጣም የወሰንኩት እኔ አዲስ አበባም ተከራይቼም ቤት ይሁን ቤርጎም ይዤ ቤተሰብ ጋር ሆኜም ቢሆን ከነሱ ጋር መጋፈጥበት ነገር ነው ፈጥሮ በጣም ደስ ያለኝ የምር 200,000 ስለገባሽ እናቴ ከዚህ በላይ ይገባሻል። አንቺ ጀግና ሴት ነሽ፣ የሴት አውራ የምር ግርማ ሞገስሽ ሁሉ ነገርሽ የሚያምርብሽ ከአብርሃም ጋር ብቻ ነው፣ ከማንም ሰው ጋር አይደለም። ስነ ስርዓትሽ በቃ ለትዳር የተፈጠርሽ ነሽ፣ ለአብርሃም ትዳር የተፈጠርሽ አይነት ሴት ነሽ። የኢትዮጵያዊነት ከለርሽ ሁሉ ነገርሽ የምር ደምግባትሽ ምናምን ለየት ያልሽ ሴት ነሽ። ሴት ልጅ ነሽ፣ ተከበሪ በቃ። እኔ ደግሞ አንደኛ ነገር ባይዘው የቤተሰቦች አዲስ አበባ የሚያልኩበት ነገር ምንድነው? እኔ ታውቃላችሁ እኔ ማለት አልችልም። በእነ አብርሃም በሩታም ኬዝ በጣም ነው የምናደደው እንደዚህ አይነት ነገር ሲፈጠር ማለት ነው። እኔ ብሄር ኖሮ አሁን ሌላ ነገር አሁን ካወራች ወይ ጸጉሯን ላጫታለሁ ወይ ቅቤ ቀብቻት አስፓልት ለአስፓልት ዞር ነው የምትለው ሻሽ ታታረግ ማለት ነው። ያ ነገር ከሚሆን ብዬ ነው የቀረሁት ሌላ ነገር ካወራች። የምር በጣም እኔ እንደዚህ መታገስ አልወድም። በሩታና በአብርሃም መታገስ ነው ነገር አለ እንደዚህ ሚሪንዳ የለም እንደዚህ መጠጥ ነው ማድረግሽ። እሱ ደግሞ ቡታየራ እንድትመለስ አድርጓል። በተቻለው አቅም በጣም ትልቅ መስዋዕት ነው የፈጠረው። ባይዘዊ እኔ እዚህ አንዳንድ ነገሮችን እየሸፈንኩኝ ነበር እሱ አዲስ አበባ የሄደበት ጊዜ ማለት ነው። ስቲል እሱ አሁን ነገ ነው የሚመጣው ዩኤል ማለት ነው። ሌላም ነገሮች እያስተካከለ ነው ከሩታም ጋር ከአብርሃም ጋር ማለት ነው። ያለውን ነገር እንዲፈቱ ነገሮችን ለማስተካከል በጣም እየሞከረ ነው። ዩ የምር ይመቸው ጓደኛዬ ማለት ነው። እና ብዙ ነገር ብላ ነበር አልሄድም ምናምን ሩታም ነግራት ነበር። በቃ ከዚህ ሀገር ውጪ አንቺ የሰው ትዳር አበጥብጪ ባልና ሚስት ልታፋቺ ለምን ትመጫለሽ? እኔ ባሌን በጣም ማከብር ሞድ ሰው ነው ብላ እርግጥ አርጋ ነግራታለች። እንትና ሩታ ማለት ነው ቤተሰቡ። ግን ያን ነገር እሷ ምንድነው እያለች ያለችው ፌዝ ነው የመሰላት ነፃነት ማለት ነው። ፌዝ ነው ይሄ ያለፈ ታሪክ ነው ብላ አስረዳቻት ሩታ ራሱ ማለት ነው። ግን የምትሰማ አይነት ልጅ አይደለችም እቺ ልጅ ማለት ነው። ያን ነገር እንደሚሆን ስላወኩኝ ዩኤል አዲስ አበባ መሄድ እንዳለበት ወሰንንና ወደ አዲስ አበባ መሄድበትን ነገር ፈጠረን እኛ ማለት ነው። ለምን ከዚህ በላይ ምን መታገስ ከበደን ማለት ነው። ያለን አማራጭ እኔ ቡታየራ ሆኜ እሱ አዲስ አበባ መሄድበትን ነገር አስተካከለን ቤተሰቦች። ከዛ ነፃነትን ማገኛት በሚገርም ሁኔታ አሳመናት። የምር ቤተሰቦች በሚገርም ሁኔታ አሳመናትና ወደ ቡታየራ የምትመለስበትን ነገር ጨረሰ ዩኤል ማለት ነው። ያው ትቢቷ እንዳለ ነው አሁንም ቢሆን እኔ አልዋሻችሁም ቤተሰቦች፣ የነፂ ትቢት አለ ብዙ ነገር ልታረግ ትችላለች ከዚህ በኋላ። ግን ቢያንስ አዲስ አበባ ያለውን ነገር እዛው ሩታም አብርሃም ያው አንድ ላይ ስላሉ እሷም ደግሞ እዛው አዲስ አበባ ስትኖር ሩታ ጭንቅላት ሌላ ነገር እንዳታስብ ቢያንስ ወደ ቡታየራ የምትመለስበትን ነገር ዩኤል ጨረሰ። አንደኛ ነገር ያልኩበት ምክንያት ምንድነው? እዚህም ሌላ ጠላት ነበር። ሁለት ጠላቶች አሉ ቤተሰቦች እንደምታውቁት፣ ሁለት አጎብዳጅ ልጆች አሉ ብሩኬም ኪዬ የሚባሉ ልጆች ማለት ነው። ቢያንስ ሌላ ነገር ወደዛ ሌላ ነገር እንዳያሰራጩ እና መጥፎ ነገሮች እንዳያደርጉ ብዬ ነው እዚህ የቀረሁት። አንደኛ ነገር ማለት ነው ለምን ልጆች ስለሆኑ በጣም ብዙ ነገር እያበላሹ ነው ቤተሰቦች። እንደምታዩቸው አስተሳሰባቸው በጣም ያስጠላል። የወረደ ነገር ነው የሚሰሩት። ግራና ቀኝ እያዩ አይደለም እያደረጉ ያሉት ነገሮችን ማለት ነው። ለሷም እየጠቀሟት አይደለም ባይዘው፣ ለነፃነትም እየጠቀሟት አይደለም እየጎዷት ነው። ነገ ከነገ ወዲያ ሌላ ትዳር ራሱ ፈልጓት እሷም ቢመጣ ማለት የሚመጣ ሰውም ያለ አይመስለኝም። ለምን እንደዚህ ሰው ትዳር ላይ ሙጥኝ እያለች እንዴት ነው ሰው የሚፈልጋት? የትኛው ወንድ ልጅ ነው አሁን ሰው እንትን ነፃነት አሁን ሌላ የሰው ትዳር ላይ እየገባች ድጋሚ ሰው የሚፈልጋት? የራሷን ህይወት ነው ባይዘው እያበላሸች ያለችው። አብርሃምን በግልጽ ነገራት። በቃ አልፈልግሽም አላ
እስካልፈለገች ድረስ ሌላ ትዳር መፈለግ ነው፣ ሌላ ህይወት ለመፈለግ ነው። እድሜሽን አክል ሄደ አይነት አይደለሽ። ስራ ሰርተሽ ራስሽን ችለሽ ብዙ ነገር ማለት ትችያለሽ እኮ ነፃ ነው። ግን ሙጥኝ ማለት ሰው ላይፍ ውስጥ መግባት ያለፈ ተረት እያመጣሽ እንዲህ ሰውን ማስጨነቅ ምናምን ስለሽ ያው እንደ ሀገር ልጅ እንቆረቆራለን፣ እንደ ሰፈር ልጅም እንቆረቆርልሻለን። የፈለገ ጥፋት ብታጠፊ ወደ መልካም ጉዞ የምትሄጂበትን ነገር ቢያንስ መፍጠር እንችላለን። እኔም እዩልም አብዛኞቻችን ማለት ነው። አብርሃም ሩታም ቢሆን ይደግፉሻል፣ የትኛውም ነገር ይደግፉሻል። አንቺም ማለት ነው ደግፉኝ ብትያቸው እኮ የመደገፍ ችግር የለባቸውም አብርሃም ሩታ። አሁን ካለሽ ነገር አንፃር ማለት ነው ብዙ ወንድ ልጆች አሉ ብታየራ ውስጥ በጣም ማለት እኔ ማቀው ኬዝ አለ ግርማ ከሚባል ልጅ ጋር ማቀው ኬዝ አለ። ያን ነገር ግን እዚህ ጋር ማፈጥ አልፈልግም። የከፋ ጊዜ ሲመጣ ራሱን ይዞ መጣሉ ልጁን ራሱ ማን እንደሆነ ማለት ነው። ግን አንቺ ህይወትሽ ማስተካከል የምትችይው ራስሽ ብቻ ነሽ። የሰው ትዳር በጠብጣለሁ ብለሽ የራስሽን እዚህ ጋር እያረረብሽ ነው። ብዙ የሚሰቃይ ሰው አለ፣ በአንቺ የተነሳ ብዙ የሚሰቃይ ሰው አለ። ያን ነገር ደግሞ እኔ አሁን ማውራት አልፈልግም። ቤተሰቦች ጊዜው ሲደርስ ነው አወጣዋለሁ። አንቺ እንዳወጣሽው ፋይል እኔም ነፍ ፋይል አወጣልሻለሁ። እሺ እንዳይገርምሽ ነፃነት፣ አንቺም እንዳወጣሽ ብዙ ፋይል እኔም ነፍ ፋይል አወጣልሻለሁ። ምንም አታመጭም። ይሄ ማስፈራራት ምናምን ምንም ካሁን በኋላ በቃ ምንም አይደለሽም ብሎሻል አብርሃም። ሩታም ደግሞ ደስ የሚለው ፓርት አሁን ሩታ ማመሰግናት ነገር በቃ አመነችበት በአብርሃም። በቃ ያለፈ ታሪክ ነው ነግሮሻል ብላ አሳምናታለች። ከዚህ በኋላ ምንም ነገር ፋይል ብታወጪ ምንም የምታዳምጥሽ ነገር የለም። እርግጠኛ ነኝ ሩታ ራሱ ማለት ነው። ስለዚህ አሁን የራስሽ ኑሮ ኑሪ። ሴት ልጅ ነሽ፣ ተከበሪ በቃ። እኔ ደግሞ አንደኛ ነገር ባይዘው ቤተሰቦች አዲስ አበባ የሚያልኩበት ነገር ምንድነው? እኔ ታውቃላችሁ እኔ ማለት አልችልም። በእነ አብርሃም በሩታም ኬዝ በጣም ነው የምናደደው እንደዚህ አይነት ነገር ሲፈጠር ማለት ነው። እኔ ብሄር ኖሮ አሁን ሌላ ነገር አሁን ካወራች ወይ ጸጉሯን ላጫታለሁ ወይ ቅቤ ቀብቻት አስፓልት ለአስፓልት ዞር ነው የምትለው፣ ሻሽ ታታረግ ማለት ነው። ያ ነገር ከሚሆን ብዬ ነው የቀረሁት። ሌላ ነገር ካወራች ቅቤያ ቤተሰቦች ያው እኔ የምር በጣም እኔ እንደዚህ መታገስ አልወድም። በሩታና በአብርሃም መታገስ ነገር አለ። እንደዚህ ሚሪንዳ የለም እንደዚህ መጠጥ ነው ማድረግሽ ደምሽ። እና አንድ ነገር ደግሞ መናገር ፈልጋለሁ። ምንድነው መናገር ፈልገው? ሩታዬ በጣም የምር በጣም ደስ ያለኝ የምር 200,000 ስለገባሽ እናቴ፣ ከዚህ በላይ ይገባሻል። አንቺ ጀግና ሴት ነሽ፣ የሴት አውራ የምር ግርማ ሞገስሽ፣ ሁሉ ነገርሽ የሚያምርብሽ ከአብርሃም ጋር ብቻ ነው፣ ከማንም ሰው ጋር አይደለም። ስነ ስርዓትሽ በቃ ለትዳር የተፈጠርሽ ነሽ፣ ለአብርሃም ትዳር የተፈጠርሽ አይነት ሴት ነሽ። የኢትዮጵያዊነት ከለርሽ፣ ሁሉ ነገርሽ የምር ደምግባትሽ ምናምን ለየት ያልሽ ሴት ነሽ ማለት እኔ እንደዚህ ምገልጽሽ በጣም የምወድሽ እህቴ ስለሆንሽ ነው ማለት በእኔ አፍ መገለጽ የለብሽም። በቃ ግን ከዛ በላይ ነሽ አንቺ። በጣም ጀግና፣ ለብዙ ሴት አርአያ የምትሆኝ አይነት ሴት ነሽ በጣም ማለት ነው። እና 200,000 ስለገባሽ በጣም ነው ደስ ያለኝ። ግን አሁን በጣም ብዙ ነገር ለማዘጋጀት አስቤ ነበር። ቤተሰቦች ያው እዚህ ሆኜ ከጓደኞቼ ጋር ምናምን ለሩታ 200,000 ኬክ፣ ትልቅ ኬክ ለማስደፋት ምናምን አስቤ ወጣ በቃ ማለት ከይ ነገር እስከመፈጠሩ በፊት ነበር ያሰብኩበት። ድንገት ሰይጣንች ነፂ የምትባል መጣችና ያው ያለው ነገር በጣም ነው የሚደብረው። ቤተሰቦች ግን ይሄ ነገር ሲፈታ ይሄ ነገር ማለፉ አይቀርም፣ አብረን እናከብራለን ብዬ አስባለሁ። ሩታዬ ክበሪልኝ፣ በጣም ደስ ያለኝ። ሰው ባህሪውን ነው ይመስለው ይባላል። አንደኛ ነገር ሩታም አብርሃም የተባረኩ ናቸው በጣም ማለት ነው። በጸጋም በምንም በሁሉም ነገር የተባረኩ ናቸው። ቤተሰቦቻቸውም የመረቋቸው አይነት ልጆች ናቸው። የምር ሲሪየስ ነው የምነግራቸው። እና ባይዘው ይሄ ሁሉ ሰው የሚወዳቸው ምናምን አንዳንድ ቤተሰብ ሲባርካችሁ ብዙ ሰው ይወዳቸዋል። ቤተሰብ ሲባርካችሁ፣ ቤተሰብ ግን ያው ካልባረካችሁ ታውቁታላችሁ ምን አይነት ሰው እንደሚፈጠር። ባረኩ ብዙ ነገሮች ፈጣሪ ሰጣቸው ቤተሰቦቻችሁ ሲባርኳቸው ማለት ነው። እና አብርሃም ሩታም ቤተሰቦቻቸው የባረኳቸው አይነት ሰው ናቸው። እና እኔ በጣም ደስተኛ ነኝ እነሱ ባሉበት ህይወት። በጣም ነው የምቀናው። በጣም እንደዚህ አይነት ህይወት ይስጠኝ ብዬ የምጸልይ አይነት ልጅ ነኝ። በእነሱ የእነሱን አርአያ መከተል ፈልጋለሁ። እና ያው ሩታም እንደምታውቁት እርጉዝ ነች። አብርሃምም ያው የልጅ አባት ሊሆን ትንሽ ወራቶች ነው የቀሩት፣ በጣት የሚቆጠሩ ወራቶች ነው የቀሩት ቤተሰቦች። እና ያን ጊዜ እስከሚደርስ በጣም ነው የጓጓሁት። ያው አንደኛ ነገር ደግሞ ያው ታይራ ላይም ድግስ አለ ታውቃላችሁ። ከዛ በኋላ በቃ ያ የሚወለደው ልጅ ምናምን በቃ እስከማየው በጣም ነው የጨነቀኝ። ማለት በጣም በጉጉት የጠበቅኩ ምን አይነት የተባረከ ልጅ እንደሚኖር እርግጠኛ ነኝ። ያው ሁለቱም የተባረኩ ስለሆኑ አብርሃም ሩታ
እኔ አሁን ያ ነገር ነው እያሰብኩ ያለሁት እንጂ እዚህ ጋር ነፃነት ወጣች ገባች ምንም የምታመጣው ነገር የለም። ቤተሰቦች ያ ያለፈ ታሪክ ነው። እኔ አሁን ስለ ደስታቸው ነው ቤተሰቦች ማውራት ያለብን እንጂ ምን ከኋላ የመጣ አይና ወጣ የሚባል ነገር አለ። እሱ እዛው እንደፈለገች መሆን ትችላለች ነፃነት ማለት ነው። እና ልጃቸውን አይቼ የሆነ ሲቦርቅ ምናምን ሴትን ብትሆን ስትጫወት ምናምን ነገር በጣም ማየት ናፍቆኛል። ብቻ የሆነ እግዚአብሔር ይባርካችሁ። እኔ ለአብርሃም ያለኝ ፍቅር ለሩታ ያለኝ ፍቅር ታውቃላችሁ ሁላችሁም ማለት ነው። እና አንተ እዚህ ሆነ ከዩኤል እዛ ሆኖ ለምንድን ነው እንደዚህ የሚሆነው? ብዙ ሰዎች ያላችሁኝ ነው። ግን እኔ ዋና ሐሳቤ ምንድነው ያው ነገሩን ያስጀመሩት ታውቁታላችሁ። እንደዚህ ነገሩን እንዲከር ያደረጉት ሁለት ልጆች ናቸው እዚህ ቡታጀራ ያሉት ማለት ነው። ኪያ እና ብሩኬ ናቸው። እየወተወቷት እንደዚህ አድርጊ ብለው ከሷም ጋር ሆኖ ነገሮች እያበልሻሹ ነበርና እዚህ የሆንኩበት ምክንያት ሌላ ነገር እንዳይፈጥሩ እዛ ሄደው ሌላ ነገር እንዳይፈጥሩ ብዬ ነው እዚህ የሆንኩት ዋናው ታርጌቴ ማለት ነው። ግን ካሁን በኋላ ነገሮች እየተባባሱ በጣም እያስጠሉ የሚመጡ ከሆነ እኔ ዩኤል ቡታጀራ ይመጣና እኔ አዲስ አበባ የምሄድበት ነገር ከመፈጠር ወደ ኋላ አይልም። ቤተሰቦች እርግጠኛ ነው የምላችሁ ካሁን በኋላ ምንም አይነት መተው ነገር የለም። ያ በአብርሃም እንደማደር ታውቃላችሁ፣ በሩታም እንደዛው። አንድ አስረግጬ የምነግራችሁ ነገር አለ። ካሁን በኋላ ማለት ነው የትኛውም ነገር ቢከሰት አብርሃም ሩታም ለየትኛውም ነገር ብዙ ጠላት ነው ያለባቸው በየቦታው ማለት ነው። የትኛውም ነገር ቢከሰት ካሁን በኋላ ማለት ነው እኔ ቡታጀራ ላይ ቁጭ ብዬ የትኛውም ነገር አልናገርም። ቀጥታ የፈጠነ እርምጃ ነው የምወስደው። አዲስ አበባ ድረስ ሄጄ 2 ወርም አመትም 2 አመትም 4 ቀንም ሳምንትም ይፍጅብኝ ቤትም ተከራይቼ ቢሆን እነሱ ጋር ያለውን ነገር ቁጭ ብዬ አብሬ እፈታለሁ። ብዙ ጠላት እንዳለባቸው አውቃለሁ። አሁንም ቢሆን ማስጠንቀቂያ መነግራቸው ቡታጀራ ያሉ ሰዎች ብቻ ሳይሆን አዲስ አበባም ብዙ ጠላቶች እንዳላቸው አውቃለሁ። የትኛውም ነገር ቢፈጠር ምንም ዝም እምላችሁ ነገር የለም። አዲስ አበባ ሄጄ ተከራይቼም ቢሆን ነገሮችን ለመፍታትም ሞክራለሁ። ቤተሰቦች ሄሎ ዩ ሰላም ነው? እንዴት ነህ? አለን አማን ነው። እንዴት አዲስ አበባ እንዴት ነው? አረ እኮ ካሜራ እኮ ደቅኜ ነው ለቤተሰቦች ያው አንዳንድ ነገር እንድትነግረኝ ምናምን ብዬ እንደዛ ነገር አስቤ ነው። ያለበት ነገር የሚያስጨንቅ ሰው አለ ወይ ድጋሚ አንተ እንደዛ እሷን ስታስመልሳት ያስጨነቀ ሰው አለ ወይ ምናምን ነገር ለማወቅ ፈልጌ ነው። እኔ መምጣት አለብኝ ወይ እያልኩ ምን አልከኝ? እሷንም አወሯት ትንሽ እሷ ከሷ ጋር ለመግባባት ተፈጥሯል። እሷ አይተሽ የምትሰማኝ ነው ሰዋለች። ባህሪዋማ ከባድ ነው። እንደገናኙ ማለት ነው። በቃ አሁን ደግሞ እንትና ጋር ይሄድኩ ነው። ሩታ ላገኛት እየሄድኩ ነው። ትንሽ በቃ እንድትረዳው ላናግራት ቤት እየሄድኩ ነው። አሁን ለነሱ ሙሉ እየሄድኩ ነው። አሁን የደወልክልኝ አራቀለች። እኔ እኮ ሩታን እኮ ምን ያክል እንደምትወዳት እኮ በጣም ነው የማውቀው። ይዘው ምን ላድርግ እንትን አለች ያምራታል ምናምን ብዬ እሺ። እና አሁን ማለት ነገሮች እንዴት እየሄዱ ነው? እዩ እዛስ ያለውን ነገር አብርሃምስ ሩታም የልጅቷ ጉዳይ ምንም አይነት የሚፈጠር ነገር የለም። ልጅቷ የሆነ ተልእኮ ይዛ ነው የመጣችው። ግን አሁን ትንሽ አብርሃምና ሩታ ፒስ የሚሆኑበት መንገድ የሚፈጠር በቃ እሱን ብቻ ነው አሁን ለማስተካከል ማስበው እንጂ ሌላ ነገር ይፈጠራል ብዬ ጭራሽ አላስብም። እሺ እዛው አዲስ አበባ ላይ አሁን የሚያስቸግር ሰው ምናምን የሚተናኮል ሰው ምናምን የሰማኸው ያየው ሰው አለ እንዴ? ይሄን ሰው አለ እኮ ቴክስት የሚላክልኛል የደወሉ የሚሳደቡም አሉ። ግን ያው እኔ አላዳምጥም። እንደዚህ አይነት ነገሮች ስታደርግ ከጀርባ ብዙ ነገሮች ያጋጥመዋል። ያው መጥቶ ማውራት መጥቶ መናገር መለፍለፍ ቴክስት መላክ ምናምን ማንም ይችላል። ግን መጥቶ መንካት ነው ይቻላል። እሺ እኔ እዛ መምጣት አለብኝ እኮ ነው። ያው ቤተሰቦች እኮ ለምንድን ነው ቡቼ ማትሄደው ምናምን ነገር ብለው ብዙ ነገር እያወሩኝ ነበር። እናም ለነሱ አይደለ ሌላ ነገር ካለ እደውልልሃለሁ። እሺ ደውልኝ። አሁን ሩታ ጋር እየሄድክ ነው? እየሄድኩ ነው። ሙዝና አቮካዶ
እሺ ያው ማለት በእንትን ተገናኝተናል እኮ ትላንት ነው ወለናል። ግን ዝም ብለህ እንደዚህ ሰላም በልልኝ ሩታዬ እንዴት ነሽ ምናምን ነገር ብቻ ብሎሻል ብለህ ትመለስ ወደ ቡታጀራ አትምጣ አላወኩም አትልም እና ቡታጀራ ከመጣች አርፋ እንትን ስትላለህ ወይ ኪን አግኝና ዩኤል የሰማው እውነት አለ ሁሉንም እውነት አብርሃም ሰምቶታል። በቃ የሰው ህይወት አትበጥብጪ ምናምን ብለህ እንዲናገራት አድርገሽ በስነስርዓት ነገሩ አስረዳው። እነሱም እየተፎገሩ ነው። እሱማ ምን ከሰውኝ ነበር ችግር የለውም። እኔ ክሱን አሁንም በሽማግሌ እየጨረስን ነበር። ችክ እያራቸው ነው። እኔ ችግር የለውም። እኔ ኖርማል ለነሱ ለአብርሃም ለሩታም እኔ ብታሰርም እኮ ችግር የለውም። ግን እኔ ምንም አይ ጥርሴ ተነቃንቋል ምናምን እያለ እንትን እያለ ነበር። የሆነ መጥሪያ ምናምን ነገር በቤተሰብ አስወጥቷል መሰለኝ። ኧረ በቃ እሺ እኔ አሁን ሁሉ ነገር ችግር እኮ የለውም። እዩ እሱን ነው የምልህ እኮ ነው። እሺ አብርሃምን አገኘው? ትላንት ነው ያገኘው አብርሃምን? ትላንት አገኘው? አወራችሁ? እሺ እኔ እኮ እዩ ምን እንዳሰብኩት ታውቃለህ? እኔ እስከመች ነው በእንደዚህ ያገል እኛ የሆነ ችግር በደረሰባቸው ቁጥር ቡታጀራ ብቻ ቁጭ ብለን ነገሮችን መፍታት በጣም ይከብዳል እኮ ቡታጀራ ብቻ ቁጭ ብለን። እኔ አሁን ምን አሰብኩኝ በቃ እኔ ካሁን በኋላ የትኛውም ነገር እነሱ ላይ ቢፈጠር የትኛውም ነገር አብርሃም ሩታ ላይፋቸው ላይ የትኛውም ነገር የሚደብር ነገር ሰው ሲያደርግ ቁጭ ብለን ማየት የለብንም። ቡታጀራ ቢያንስ እኔ ካሁን በኋላ በጣም ነው የወሰንኩት። እኔ አዲስ አበባም ተከራይቼም ቤት ይሁን ቤርጎም ይዤ ቤተሰብ ጋር ሆኜም ቢሆን ከነሱ ጋር መጋፈጥበት ነገር ነው ፈጥሮ አንተማ የሱስ ስንት ሳምንት ሊሆነ ካራ እንዴ? ያው እሱን ነገር እናስተካክላለን። አንዳንድ ደግሞ እየተበላሹ ያሉ ነገሮች አሉ። ብቻ የሰማኋቸው ነገሮች በጣም ከባድ ናቸው። ነጭ ላይ ነው? በቃ ከባድ ነገሮች ሰምቻለሁ። ባዩሽ ነች ማነች? ተመጣ ነገር አለ። አንዳንድ ነገሮች ያው ካሜራ እያለበት ሚዲያ ላይ በዛ በስልክ በኋላ ደውልልኝና እነግርሃለሁ ወይም በአካል ተመጣ ነገር ስልክ ማያስፈልግም እና ቡታጀራ ደግሞ ያለው ነገር ደስ ይለኛል። አይደለም ጓደኛ ነው መከረው ያን ልጅ እሺ አይበቱም እሺ በሰላም ነሽ? እሺ እንዴት አልጨነቅ አንተ በቃ ተንከባከብ። እሸት በቆሎ ደግሞ ትወዳለች እኮ ሩታ። እሸት በቆሎ ይዘላት ይባንስ። እሺ አባቢ በሰላም ነው? እሺ ያው ቤተሰቦች እዩኤልን ማውርቻለሁ ያለውን ነገር አይታችኋል እና ነገሮች ያው እየተፈቱ ነው ብዬ አስባለሁ። ግን አንዳንድ ደግሞ እዩኤል አሁን ውስጡ ላይ እንዳለ ከሆነ የሆነ ነገር አለ ማለት የሆነ ኬዝ አለ መሰለኝ። ልዩቷ ወደ ቡታጀራ መምጣቷ ትምጣ አልታወቀም፣ ግን እንደተባረረች ነው የታወቀው። የት እዛው ትሁን አትሁን አልታወቀም፣ መሀል ላይ ነው እና የሆነ የሚቀር ነገር አለ መሰለኝ። የሆነ የያዘችው ነገር አለ። ምንም ነገር ለትችላለች፣ ግን ካሁን በኋላ ዘመን የምንለው ነገር የለም። ቤተሰቦች ያው እዩኤልም ስራውን ትቶ ነው የሄደው እዛ አዲስ አበባ ድረስ። የትኛውም ነገር መስዋዕት እንፈጥራለን። አዲስ አበባ ቡታጀራም ላይ ያሉ የተከሰቱት በእነ አብርሃም ኬዝ ብዙ የተጨነቀውን ነገር አውቃለሁ። ብዙ ኦዲየንስ በጣም ተጨናንቆ ነበር እና እስካሁን ያለው ነገር ይሄ ነው። ከዚህ በኋላ ደግሞ እግር በእግር እየተከታተልኩኝ ያለውን ነገር አሳውቃችኋለሁ። ቤተሰቦች በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ክበሩልኝ።